መጽሐፍ ቅዱስ ውስጥ የሌሉ ቃላትን እየፈጠረን እኮ ነው የምንማራው በትምህርት። ሥላሴ የሚለው ቃል መማሪያ ቴክኒካችን ነው። ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም ብሎ ይከራከራል። ቃሉ የት አለ ይላሉ። ባይዘው የለም። እኛስ መቼ አለናል? እኛን ብትሰሙን እኮ በጣም ጥሩ ነበር። ሥላሴ የሚለው ቃል እኮ አለ አላል። ሥላሴ ሐሳቡ መጽሐፍ ቅዱሳዊ ነው እንጂ ዶክትሪኑ መጽሐፍ ቅዱሳዊ ነው እንጂ ቃሉ አይደለም። ክሪስቶሎጂ እንደምንለው ይሄ አሉ እኮ የምንማራቸውን ትምህርቶች ስነ መለኮታዊ ስሞች እንሰጣለን፣ ስያሜዎች ለእኛ ለጥናት እንዲያመች ነው። ሌላ የተሻለ ቃል ካላችሁ አምጡ። የተሻለው ግን አስደናቂው ቃል ግን ይሄ ነው፣ ሥላሴ ነው። ሥላሴ ሐሳቡ ዶክትሪኑ መጽሐፍ ቅዱሳዊ ነው፣ ሲሪየስ ነው፣ ሴንትራል ነው፣ ዋና ነው። ቃሉን መጽሐፍ ቅዱስ ውስጥ አለመገኘቱ ከመጽሐፍ ቅዱስ ውስጥ በቃላት የማናገኛቸው ሁሉ መጽሐፍ ቅዱሳዊ አይደሉም ከሚል አስተሳሰብ መውጣት አለብን። ግን አንዱ ሚስ አንደርስታንዲንግ ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም የሚል ነው። ኦፍኮርስ ቃሉ የለም፣ ሐሳቡ ግን ከዘፍጥረት እስከ ራእይ አለ። የተሻለ ስም አለኝ ካላችሁ አዋጡ። እኔ ከሁለተኛው መቶ ክፍለ ዘመን ጀምሮ ነው በነገራችን ላይ የቤተክርስቲያን አባቶች የገለጡት እግዚአብሔር አሐዱ ስሉስ አምላክ ትራዩን ጋር ትሪኒቲ የሚለው ቃል ሶስትነትንም አንድነትንም አመልካች ነው። ትራዩኒቲ ማለት ነው። ትሪኒቲ የሚለው ቃል በኋላ እንደዚህ ነው የመጣው። ትራዩኒቲ ትራይ ኢዝ 3 ዩኒቲ ኢዝ 1 አንድ ሶስት አሐዱ ሥላሴ ምንለው በግዕዝ ተመስገን ነው። ስለ ግዕዝ ሀገራችን አሐዱ ስሉስ ትራዩን ጋር ማለታችን ነው። እግዚአብሔር አንድ ነው፣ ዩናይትድ ነው፣ አንድ አምላክ ነው። ግን ሶስትነት ደግሞ አለው።